ጤና ይስጥልኝ ወገኖቼ፣ ይሄንን የምትከታተሉ ሁሉ እንዲሁ አንዲት ለኔ የገባኝን ነገር ላካፍላችሁ ነው የመጣሁት። ስሜ ሩት ይባላል። ሩት ሚካኤል እባላለሁ። መልካም ዜና አለኝና ለኔ ያለውን መልካም ዜና ለእናንተ ደግሞ እስቲ ይሁንላችሁ ብዬ ይሄንን ለማካፈል ነው የመጣሁት። ይሄን መልካም ዜና ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕይወት አለው። ሌላ ሁሉ ነገር በሕይወታችን የሚመጡ የሚሄዱ ሁሉ ዋጋ የሌላቸው አላፊና ቀሪ ነው። የእግዚአብሔር ቃል ግን ለዘላለም ይኖራል። ቃሉ ይናገራልና ቃሉን ላነብላችሁ ፈልጋለሁ። አርስቴ ዛሬ የጻፍኩት አርስት ምንድን ነው የሚለው? ደስ ይበላችሁ ስማችሁ በሰማይ ስለተጻፈ ይላል። እሱም ደግሞ ቤዝድ ኦን ሉቃስ 10:22 ላይ ነው ያለውና ቃሉን አነበዋለሁ። እንዲህ ይላል። ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ይላል እግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። ይሄ የሚለው ጌታ ኢየሱስ ክርስቶስ ነው። እዚህ ላይ ቃሉን እንደምናየው ሉቃስ 10 ላይ ምንድነው? ጌታ ኢየሱስ ክርስቶስ ነው እነዚህ ሰባዎቹን ሂዱ፣ አጋንንትን አውጡ፣ ሰዎችን ፈውሱ ብሎ የላካቸው እና ደስ ብሏቸው ሰዎች ተፈወሱ። ከአጋንንት እስራት፣ ከተለያየ እስራት፣ ከህይወት እስራት፣ ከመንፈስ እስራት፣ ከስጋ እስራት በጌታ በኢየሱስ ክርስቶስ ስም ሰብከው በጌታ በኢየሱስ ክርስቶስ ስም ጸልየው ሰዎች ተፈወሱ እና ተመልሰው ሲመጡ እንግዲህ ሪፖርት ለጌታ ኢየሱስ ሊነግሩት ነው እና ደስ ብሏቸው ነው። ጌታ ኢየሱስ በስምህ እኮ አጋንንት ሁሉ ታዘዙልን፣ ይሄ ሁሉ ሆነ ብለው ለሱ ይነግሩታል። እሱ ኦልሬዲ ያውቃል፣ ይሄንን ያውቃል ኦልሬዲ። እሱ ጌታ ነው። የእግዚአብሔር ልጅ ሆኖ በምድርም ላይ ቢመላለስ እሱ ስቲል ጌታ ነው እና ደስ ብሏቸው ነው የሚነግሩት። ግን እዚህ ላይ ጌታ ኢየሱስ ክርስቶስ ያለው በጣም ልቤን ነካኝ። ነገር ግን መናፍስት ስለተገዙላችሁ አትደሰቱ፣ ነገር ግን ስማችሁ በሰማይ ስለተጻፈ ይላል። ወገኖቼ ሆይ እዚህ ላይ ነው መናገር የምፈልገው። ስንቶቻችንን እርግጠኛ የሆነው ስማችን በሕይወት መዝገብ ላይ እንዳለ ወይም ደግሞ ስማችን በመንግስተ ሰማያት በእግዚአብሔር በአብ በወልድ በመንፈስ ቅዱስ የሚታወቅ የሚመስለን በሕይወት መዝገብ ላይ ስማችን እንደተጻፈ በደንብ አድርገን እርግጠኛ የሆን ስንቶቻችንን? እግዚአብሔር የተመሰገነ ይሁን። ስሜ እንደተጻፈ በደንብ ነው የማውቀው። ጌታ ኢየሱስ ክርስቶስ ምን እንደሆነ ማን እንደሆነ የሰራልኝም በመስቀል ገብቶኝ ከተቀበልኩት ጀምሮ ስሜ በሕይወት መዝገብ ላይ እንደተጻፈ እርግጠኛ ነኝ። እናንተስ ታውቃላችሁ ወይ? በምድር ላይ እስካለን ድረስ ሕይወት እስካለን እስከተነፈስን ድረስ ቻንስ አለን ማለት ነው። የምህረት ጊዜ አላለቀም እና ስማችን እንዴት ሊጻፍ ይችላል? ምን አይነትስ መጽሐፍ ነው በእግዚአብሔር ዘንድ? የሕይወት መዝገብ አለ በእግዚአብሔር ዘንድ እና እንዴት አድርጎ ነው ስማችን ሊጻፍ የሚያስፈልገው? ወይ ምን መስፈርቶች አሉ ማለት ነው? ዝም ብሎ አይደለም አይደለ እንዴ? አንድ ነገር ሲመዘገብ ዝም ብሎ አይደለም እና ምንድን ነው የሚያስፈልገው ለዛ ይላልና በዚህ ሳየው መልካም ስራ በማድረግ አይደለም። በፍጹም መልካም ስራ አስፈላጊ ነው። መልካም ስራ ማድረግ መልካም ስራ በማድረግ አይደለም። በቤተ ክርስቲያን በየቀኑ 3-4 ስለሄድን አይደለም። ሃይማኖተኛ መሆን የሃይማኖትን ካባ መልበስ አይደለም። የእግዚአብሔር ቃል ከእግዚአብሔር ቃል ጋራ ነው የምናነጻጽረው። ከእግዚአብሔር ቃል ስናይ ምንድን ነው ሰው ምንድን ነው ስማችን በሕይወት መዝገብ ላይ የሚሆነው ከምንድን ነው ወይ እንዴት ነው የሚለው ሰው ከኃጢአት ሲመለስና ጌታ ኢየሱስ ክርስቶስን እንደ አዳኙ ሲቀበል ስሙ ያኔ በሕይወት መዝገብ ላይ ይጻፋል። ቃሉ ይነግረናል። በዮሐንስ 3:3 ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስና ኒቆዲሞስ ሲነጋገሩ እናያለን። ኒቆዲሞስ ሄዶ ጌታ ኢየሱስን ያናግራል። ቃሉን አንብቡት እናንተ እንዳላረዝም ብዬ ነው። ዮሐንስ 3:3 ላይ
እና ጌታ ኢየሱስ ክርስቶስ ለኒቆዲሞስ ምን ይለዋል? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ማየት አይችልም። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ማየት አይችልም። ይህ ጥልቀት ያለው ንግግር ነው። ምንድን ነው ዳግመኛ መወለድ ማለት? ሰው እንደገና ይወለዳል እንዴ? ስለ ዳግመኛ እንደገና መወለድ ሞቶ መወለድ አይደለም የሚያወራው እዚህ ላይ። ምን ማለት ነው? ዳግመኛ መወለድ የአካል መወለድ አይደለም፣ ነገር ግን የመንፈሳዊ ለውጥ ነው። ይህ ለውጥ ሰው ወደ እግዚአብሔር መንግስት ለመግባት አስፈላጊ የሆነ የህይወት መታደስ ነው። ዳግመኛ መወለድ ማለት ምንድን ነው? ዳግመኛ መወለድ ምን እንደሆነ ለመረዳት ይህን ነገር መንፈሳዊ መወለድ እንደሆነ ማወቅ አለብን። የመንፈሳዊ ውልደት ነው። ጌታ ኢየሱስ ክርስቶስ የሚናገረው በመንፈስ ስለመወለድ ነው። ያም ደግሞ የሚሆነው ምንድን ነው? ሰው ከኃጢአቱ ሲመለስ በክርስቶስ ኢየሱስ አዲስን ህይወት ይቀበላል። ይህ መታደስ ከኃጢአት መመለስን ወይም ደግሞ ንስሐ እና ኢየሱስ ክርስቶስን እንደ አዳኝ በማመን ይጀመራል። ከዚያም ከእግዚአብሔር ጋር አዲስ ግንኙነት የሚኖር አዲስ ህይወት ይጀመራል ማለት ነው። እንደገና ጳውሎስ እዚህ ላይ ምን ይላል መሰላችሁ? በቆሮንቶስ 2:5-17 ላይ እንዲህ ይላል፣ ስለዚህ ማንም በክርስቶስ ከሆነ አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ አዲስ ሆኗል። ምን ማለት ነው? በክርስቶስ የሆነ ሁሉ አዲስ ፍጥረት ነው። ያ አሮጌ የሆነ ነገር አልፏል። ምንድን ነው አሮጌ? ጥላቻ፣ ምቀኝነት፣ መግደል፣ መዋሸት፣ ስካር ሊሆን ይችላል። የተለያየ ነገር አምጡት። ያ ተቀይሮ በዛ ምትክ ከመግደል፣ ከመስረቅ፣ ከመዋሸት መስጠት፣ መባረክን ያ መንፈሳዊ የሆኑ ነገሮችን ስንጀምር ምንድን ነው? አዲስ ህይወት ጀመርን ማለት ነው። አዲስ መወለድ ማለት ነው። የአሮጌ ሞቶ ምንድን ነው? አዲስ መንፈሳዊ ህይወት መጀመር ማለት ነው። ያ ደግሞ ከምንድን ነው የሚጀምረው? መጀመሪያው ንስሐ ስላደረግነው ነገር። ሰው የፈለገ ነገር ቢሆን ንጹህ ሊሆን አይችልም ከእግዚአብሔር ልጅ በስተቀር። ማንም ሰው ውሸታም ነው። አንድ ሰው እኔ ምንም ነገር ኃጢአት አላደረኩም ኃጢአት የለብኝም ቢል እልም ያለ ራሱን የቻለ ሌላ ውሸት ማለት ነው። ሁሉ ሰው ከእግዚአብሔር ጸጋ ከእግዚአብሔር ክብር ጎድሎታል። ከአዳም ጀምሮ ምንድን ነው? ከአዳም የመጣ ኃጢአት አለ። እንደው ጻድቅ ነኝ ብንል እንኳን ባህታዊ ነን ብለን እንደው መቃብር ውስጥ ብንኖር እንኳን ንጹህ ልንሆን አንችልም። ከአዳም የመጣ ኃጢአት አለ። ያንን ምንድን ነው? ንስሐ መግባት፣ ከኃጢአት መመለስና በኢየሱስ ክርስቶስን ምንድን ነው? ከኃጢአታችን ይቅርታ መጠየቅ። ሁለተኛ ደግሞ ምንድን ነው? በኢየሱስ ማመን። ኢየሱስ የእግዚአብሔር ልጅ መሆኑን ስለ ኃጢአታችን መሞቱንና ከሞት መነሳቱን ማመን። ለሚያምኑበት ደግሞ የዘላለም ህይወት እንደሚያገኙ ህይወት እንደሚገኝ ማመን ማለት ነው። ሶስተኛ ደግሞ መንፈሳዊ ለውጥ ያስፈልጋል። ካመን በኋላ ከመጣን በኋላ ምንድነው? መንፈሳዊ ለውጦች ያስፈልጋሉ። መንፈስ ቅዱስ አእምሮንና ልብን እንዲያድስ መፍቀድ። ለእግዚአብሔር ለመንፈስ ቅዱስ ልባችንን አእምሯችን ስንሰጥ በዛ እየተለወጠ እንሄዳለን። በመንፈስ ቅዱስ አማካይነት ህይወታችን እየተለወጠ ይሄዳል ማለት ነው። እግዚአብሔርን የሚያከብር ህይወት መኖር እንጀምራለን። የእግዚአብሔር ቃል ሐዋርያት ሥራ 3:19 ላይ እንዲህ ይላል፣ እንግዲህ ኃጢአታችሁ እንዲደመሰስ ተመለሱ፣ ወደ እግዚአብሔርም ተመለሱ፣ ከጌታም ዘንድ የመታደስ ጊዜ እንዲመጣ ይላል። እንደገና ሮሜ ላይ በአፍህ ኢየሱስ ጌታ ነው ብለህ ብትመሰክርና እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። በእርሱ የሚያምን በመስቀሉ ስራ የሚያምን ህይወቱን ሁሉ ለሰጠ ላስረከበ ጌታ ኢየሱስ ክርስቶስ ለኃጢአተኞች እንደሞተ ማመን ማለት ነው። ሮሜ 5:8 ላይ ነገር ግን እኛ ኃጢአተኞች ሳለን ክርስቶስ ስለኛ በመሞቱ እግዚአብሔር ፍቅሩን ለኛ አሳየ። እግዚአብሔር ሰውን ከመውደዱ የተነሳ አንድያ ልጁን ሰጠ። የምታስታውሱ ከሆነ በኦሪት ላይ ሰው ለኃጢአቱ ምንድነው የተለያየ በግ ይሁን ፍየል ይሁን ሰው በሚችለው ነገር መስዋዕትን ይሰጣል።
ለኃጢአት ይቅርታ ማለት ነው። ግን ያ ሰውን ሊያጠራ አልቻለም። እንደዛ ቢቀጥል ኖሮ አሁን በምድር ላይ ምንም አይነት አኒማል አይኖርም ነበረ። ምክንያቱም የሰው ኃጢአት ብዙ ነው። በቀን ውስጥ በሰዓት ውስጥ ስንትና ስንት ነገር ውስጥ እንገባለን። ሄደን ባንሰራ እንኳን አይምሯችን ስንት ነገር ያስባል። ስለዚህ ያ እንደማያዋጣ ስላወቀ እግዚአብሔር አብ አንድያ ልጁን ለእኛ አሳልፎ ሰጠ። ይሄ ህይወት ነፃ ህይወት ነው ለእኛ። ለእግዚአብሔር ግን አንድያ ልጁን it cost him everything። ለእኛ ግን ነፃ ስጦታ ነው። ያንን ነፃ ስጦታ መቀበል ህይወታችን በህይወት መዝገብ ላይ ስማችን በህይወት መዝገብ ላይ እንዲጻፍ ያደርጋል። አንደኛ ቆሮንቶስ 15:3-4 ከሁሉ በፊት የተቀበላችሁትን እኔም ሰጥቻችኋለሁ። እርሱም እንደ መጽሐፍ ስለ ኃጢአታችን ሞተ፣ ተቀበረና በሶስተኛውም ቀን እንደተነሳ መጽሐፍ ይናገራል። በእርሱ ለሚያምኑ ሁሉ የዘላለም ህይወትን ይሰጣል። ዮሐንስ 3:16 በጣም የምወደው ቃል ነው። እግዚአብሔር ዓለምን እንዲሁ ወደደ፣ አንድያ ልጁን ሰጠ፣ በእርሱ የሚያምን ሁሉ እንዳይጠፋ ነገር ግን ዘላለማዊ ህይወት እንዲኖረው ይላል። እርሱን ካልተቀበልን በስተቀር ስማችንን በህይወት መዝገብ ላይ አይገኝም። እርሱን ለተቀበሉ ግን ስማቸው በህይወት መዝገብ ላይ ተጽፏል። እግዚአብሔር የተመሰገነ ይሁን። መንገዱ ምንድን ነው? ጌታ ኢየሱስ ክርስቶስን መቀበል። ሌላ መንገድ የለም። እሱ መንገድም ህይወትም እውነትም እኔ ነኝ ይላል። ሌላ መንገድ የለም። በሌላ በኩል የሚመጣ ግን ምንድን ነው? ሌባ ነው። እውነት ጌታ ኢየሱስ ክርስቶስ ብቻ ነው አማላጃችን፣ ካህናችን፣ ልንገባበት የምንችል አንድ ድልድይ፣ ከዚህ ምድር ወደ እግዚአብሔር የሚወስደን ድልድይ ጌታ ኢየሱስ ክርስቶስ ብቻ ነው። ያም ደግሞ ምንድነው? ቃሉ ነው የሚደግፈን። አንደኛ ጢሞቴዎስ ምዕራፍ 2:5-6 እንዲህ ይላል፣ አንድ እግዚአብሔር አለና ደግሞም በእግዚአብሔር እና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱ ለሰዎች ሁሉ ቤዛ አድርጎ ሰጠ፣ ይህም በትክክለኛው ጊዜ ተመስክሮለታል ይላል። ምንድነው? ይሄ የእግዚአብሔር ልጅ ለሰው ቤዛ እንዲሆን ሚዲዬተር በእግዚአብሔርና በሰው መካከል ቢትዊን ጋድ ኤንድ ሂውማን እግዚአብሔር የሰጠው ሚዲዬት ለእኛ ይማልድልን ዘንድ የሰጠው አንድያ ጌታ ኢየሱስ ክርስቶስ ነው። በማንም ምልጃ ሰው ወደ መንግስተ ሰማያት ሊገባ አይችልም። ኦንሊ ጌታ ኢየሱስ ክርስቶስ ነው እና በህይወት መዝገብ ላይ ለመግባት የተከፈለልን ዋጋ ተከፍሏል። እግዚአብሔር አምላካችን ዋጋ ከፍሏል። እሱ ምንድነው? አንድያ ልጁን ጌታ ኢየሱስ ክርስቶስን ለእኛ አሳልፎ ሰጥቷል። አንደኛ ጴጥሮስ 1:18-19 እንደዚህ ይላል፣ በሚጠፉ ነገሮች በብር ወይም በወርቅ አልተወለዳችሁም፣ ነገር ግን ነውር የሌለበት በንጹህ የበግ ጠቦት እንደሆነ በክርስቶስ ውድ ደም ተወልዳችኋል ይለናል። በክርስቶስ ኢየሱስ በከበረ በውድ ደም ተገዝተናል፣ ተወልደናል። በሱ ለሚያምን ማለት ነው። ያ ብቻ ነው። ከዛ የተነሳ ያንን ለተቀበለ ስሙ በህይወት መዝገብ ላይ ተጽፏል፣ ወይም ደግሞ ያንን ለሚቀበሉ ስማቸው በህይወት መዝገብ ላይ ይጻፋል። ራእይ 5:9 ይሄ የህይወት መዝገብ ወይም ደግሞ ይሄ የህይወት መጽሐፍ በማን ዘንድ ነው? በጌታ በኢየሱስ ክርስቶስ ዘንድ ነው። ራእይ 5:9 ላይ በደም ከነገድ ከቋንቋ ከህዝብ ሁሉ ህዝቦችን ሁሉ ሰዎችን ሁሉ ለእግዚአብሔር ገዛ ይላል እና መዳናችን ርካሽ ነገር አይደለም። ለኢየሱስ ሁሉን ነገር አስከፍሎታል፣ ዋጋ ከፍሏል። እና ይህ ህይወት መዝገብ የሚገኘው በእግዚአብሔር በአብ ዘንድ ነው፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ዘንድ ነው። እንደዚህ ይላል ዮሐንስ 1:29 ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል።
እንደገና ዮሐንስ 17:1-5 እርሱ ዘላለማዊ ሕይወትን ለመስጠት ስልጣን ተሰጠው። ጌታ ኢየሱስ ክርስቶስ የዘላለምን ሕይወት ይሰጥ ዘንድ ስልጣን እግዚአብሔር አብ ሰጥቶታል። እሱም ደግሞ ራሱን አሳልፎ በመስጠት ነው። ጢሞቴዎስ ላይ ቅድም እንዳነበብነው ነው። እርሱ ብቻ በእግዚአብሔርና በሰው መካከል መካከለኛ የሆነው ማን ነው? ጌታ ኢየሱስ ክርስቶስ ነው፣ እንዳነበብነው ማለት ነው። እርሱ ደግሞ ምንድነው? እንደ ሰው ልጅ የሰውን መልክ ይዞ መጣ እንጂ እርሱ የነገስታት ንጉስ የጌቶች ጌታ ነው። የእግዚአብሔር ቃል ላይ ራእይ 17:14 ላይ ይናገራል። እና ወገኖቼ ሆይ በምድር ላይ የምንኖረው ኑሮ ሁሉ ያበቃል። የምንገዛቸው ነገሮች ሁሉ ኤክስፓይሬሽን ዴት አላቸው አይደለ? የአንዳንዱ ኤክስፓይሬሽን ዴት በጣም ቅርብ ነው። ነገ ሊሆን ይችላል፣ ዛሬ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ የዛሬ 2 ዓመት ይችላል፣ አናቅም። ግን ሁሉ ነገር ኤክስፓይሬሽን የሚያልቅበት ነገር አለ። ዛሬ የኛስ ሕይወት ዛሬን ታልፍ ይሆን? ነገን ታልፍ ይሆን? ተነገ ወዲያ ይሆን? ከትንሽ ደቂቃ በኋላ ይሆን? እርግጠኛ ነን ወይ ስማችን በሕይወት መዝገብ ላይ መጻፉ? ወገኖቼ ሆይ ሌት የሚባል ነገር የለም። ጌታ ኢየሱስ ክርስቶስን ወደ ልባችሁ ጥሩት። ሃይማኖት አያድንም። በመንግስተ ሰማያት በዛ ስንሄድ ከዚህ ሃይማኖት ነው የመጣው የሚል ነገር የለም። ሰው የፈጠረው ነገር ነው። ሃይማኖት አያድንም። የተለያዩ ነገሮች ያዱናሉ ብለን የምንለፋበት ነገር አያድንም። ግን ሲምፕል ነው የእግዚአብሔር ቃል። ጌታ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ወልድን ለኛ የተሰጠውን ካህናችንን እሱን ተቀብለሻል ወይ ተቀብለሃል ወይ ነው የሚለን ጌታ በፍርድ ቀን። እሱን ላገኘ ሁሉ ምንድነው? የህይወት መዝገብ አለ። ያ ህይወት መዝገብ ላይ ስሙ ተጽፎ ያልተገኘ ደግሞ ምንድነው? ወደ እሳት ባህር ይሄዳል ይላል። ያ ደግሞ ዘላለም ነው። በዚህ ምድር ላይ እንኳን ተንገበገብን ተሰቃየን የምንለው ምንድነው? በጣም ቴምፐራሪ፣ በጣም ትንሽ ነገር ነው። በጣም ለትንሽ ጊዜ ነው። በምድር ላይ ሰው ቢኖር 70-80 ከዛም ድካም ነው ይላል የእግዚአብሔር ቃል። ብዙ አይደለም። ከህይወታችን ከሞት በኋላ ግን ያለው ግን ኢተርኒቲ ዘላለም ነውና ለዛ ህይወት ስማችን በህይወት መዝገብ አለ ወይ? የእግዚአብሔር ቃል እንደዚህ ይላል እና ጨርሳለሁ። እዚህ ላይ ምንድነው? የመጨረሻ ፍርድ አለ። ራእይ 20:11-15 አነባለሁ። ከዚያም ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ታላቅና ታናሽ ሙታን ሁሉ በዙፋኑ ፊት ቆመው አየሁ። መጽሐፍም ተከፈተ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፉ ውስጥ እንደተጻፈው በስራቸው መጠን ተፈረደባቸው። ባህሩም በውስጡም ያሉት ሙታንን ሰጠ። ሞትና ሲኦልም በውስጣቸው ያሉ ሙታንን ሰጡ። እያንዳንዱም ሰው እንደ ስራው ተፈረደበት። ከዚያም ሞትና ሲኦል ወደ እሳት ባህርም ተጣሉ። ይህ ሁለተኛው ሞት ነው። ስሙም በሕይወት መጽሐፍ ላይ ያልተጻፈ ማንኛውም ሰው ወደ እሳት ባህር ተጣለ ይላል። ስሙ በሕይወት መጽሐፍ ውስጥ ያልተጻፈ ማንኛውም ሰው ወደ እሳት ባህር ተጣለ ይላል። ወገኖቼ ሆይ ይሄ የሚያስፈራ ነገር ነው። ስሙ ያልተጻፈ ሁሉ ወደ እሳት ባህር ሁሉ ይነሳል። በደለኛውም ኃጢአተኛውም አንድ ቀን በፍርድ ዙፋን ፊት ይቆማል። እግዚአብሔር ጨካኝ አይደለም። አንድ ልጁን ሰጥቶናል። የምህረት ጊዜ አሁን ነውና ሳያልፍብን ወደ እግዚአብሔር እንጠጋ። የዚህ ዓለም ነገር አድካሚ ነው። ብናገኝ ብናጣ፣ ጤናማ ብንሆን ባንሆን፣ ሁላችንም ይህንን መንገድ እንጨርሳለን። ግን ከጨረስን በኋላ ምንድን ነው? እና የእግዚአብሔር ቃል እንመለስ። እግዚአብሔር አምላካችን መልካም ነው። ስፍራ አለው ለኛ። ያም ስፍራ ደግሞ ምንድን ነው የሚባለው? መንግስተ ሰማይ ሄጄ ቦታን ላዘጋጅላችሁ እሄዳለሁ። አባት እንደሌላቸው ልጆች አልተዋችሁም ይላል ዮሐንስ ምዕራፍ 14 ላይ። ስለዚህ ወገኔ ሆይ ወደ እግዚአብሔር አምላክ ተመለስ። ጌታን አውቃችሁ ደግሞ ደክሟችሁ ህይወታችሁ በተለያየ ነገር ህይወት አጎሳቅሎ ምድር አጎሳቅላ
በተለያየ ነገር ውስጥ ሆናችሁ ይሄንን ነገር የረሳችሁ ወይ ደግሞ የተመለሳችሁ ወገኖች ካላችሁ ተመለሱ። ምክንያቱም ምድርም በምድርም ያሉት ነገሮች ሁሉ ጠፊ ናቸው። እግዚአብሔር ምሕረትን ርኅራኄን የተሞላ አምላክ ነው። ሸክም የከበደባችሁ ሁሉ ወደ እርሱ ነው። የዓለም ሸክም እግዚአብሔር ያሳርፋል። በመከራ ውስጥ እንኳን ብንሆን የእሱ ሰላም አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችን ሆኖ ያጽናናናል። እና ወገኖቼ ሆይ ይሄ እኔ የቀመስኩት ነገር ስለሆነ እናንተም ላካፍል ብዬ ነው። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ፣ ይራራላችሁ፣ ያስባችሁ፣ ቤተሰቦቻችሁን ሁሉ ይጠብቅ። በኢትዮጵያም በዚህም በተለያየ ቦታ ያላችሁ እግዚአብሔር ይጠብቃችሁ። ሰላም ሁኑልኝ። ሩት ነኝ።